በምዕራብ ወለጋ በነጆና በአካባቢው የሚኖሩ ወጣቶች ከፍተኛ የሆነ ስቃይ እየደረሰባቸው እንደሆነ ተገለጸ። በዚህ አካባቢ የሚኖሩ የኦሮሞ ወጣቶች በመንግስት የጸጥታ ኃይል ድብደባና እስር እየተፈጸመባቸው እንደሆነ የአካባቢው ነዋሪዎች ለኬሎ ሚዲያ መረጃውን ሰጥተውናል። በቅርቡም በነጆና አካባቢው ወጣት የሆነው ጋሪ ገመቹን የሽፍታው የመንግስት የጸጥታ ኃይል መኖሪያ ቤቱ ድረስ በመሄድ ከፍተኛ ድብደባ ከፈጸመበት በኋላ ወስደው እንዳሰሩት ለማወቅ ችለናል። መረጃውን የሰጠን አካላት እንደገለጹልን ከሆነ ይህ ወጣት የዩኒቨርሲቲ ተማሪ ሲሆን በቅርቡ ለህይወታቸው ሰግተው ከአማራ ክልል ዩኒቨርሲቲ ከተመለሱ የኦሮሞ ወጣቶች መካከል አንዱ እንደሆነ ገልጸውልናል። ፋሺስቱ የአብይ አህመድ ስርዓት ያለፉት 3 ዓመታት ሲፈጽም የነበረውን የኦሮሞ ወጣቶች መግደል፣ መደብደብና ማሰር አሁንም እንደቀጠለበት ይገኛል። በሻሸመኔ እስር ቤት ውስጥ የሚገኙ የኦሮሞ ወጣቶች አስጊ ሁኔታ ላይ እንደሚገኙ ተነገረ። መረጃውን የሰጠን አካል እንደገለጸልን ከሆነ ግንቦት ወር ላይ የተያዙት ወጣት ሰባፍ ሳዶና ወጣት መሐመድ አብዱ የሚባሉት በምዕራብ አርሲ ወቤቲ በምትባል ከተማ ከተያዙ በኋላ በምዕራብ አርሲ ባሉ ፖሊሶች ከፍተኛ የሆነ እንግልት እየደረሰባቸው እንደሚገኝ ገልጸውልናል። የመረጃችን ምንጭ እንደሚያስረዳው ከሆነ በአሁኑ ሰዓት በእነዚህ ወጣቶች ላይ የኦሮሚያ ከፍተኛ ፍርድ ቤት በሽብርተኝነት ከሷቸው እንደሚገኝ ያስረዳል። ሁለቱ ወጣቶች በአሁኑ ሰዓት በኩላሊት ህመም እየተሰቃዩ ያሉ ሲሆን የመንግስት የጸጥታ ኃይሎች ልክ አማኑኤል ወንድሙን በደንቢዶሎ በህዝብ ፊት እንደረሸነው እናንተንም እንረሽናቸዋለን እያሉ እንደሚያስፈራሯቸው ለማወቅ ተችሏል። ወደ ሰሜኑ ጦርነት በግድ የተጓዙት የኦሮሞ ልዩ ኃይል በአማራ ክልል ውስጥ መርዝ እንዳበሏቸው ተገለጸ። በትግራይ መከላከያ ሰራዊትና ርስቴን ካላስመለስኩ በሚለው በአማራ ክልል መካከል የተካሄደ ባለው ጦርነት ላይ በግድ እንዲሳተፉ የተደረጉት የኦሮሚያ ልዩ ኃይል እዛው አማራ ክልል ውስጥ መርዝ እንዳበሏቸው ለማወቅ ተችሏል። በአማራ ክልል ከሚገኙት የኦሮሚያ ልዩ ኃይል መካከል 37ቱ በመርዝ መመረዛቸው ነው የተነገረው። በዚህም የተነሳ ከባድ የሆነ ህመም ላይ እንደሚገኙና አንዳንዶቹም ራሳቸውን እየሳቱ እንደሆነ ለማወቅ ተችሏል። በዚህ የርስት የማስመለስ ጦርነት የተሳተፉት በርካታ የኦሮሚያ ልዩ ኃይል በትግራይ መከላከያ ሰራዊት TDF እንደተማረኩ መረጃዎች ያሳያሉ። በተለይም እነዚህ የተማረኩት ወጣቶች ምንም አይነት ስልጠና ያልተሰጣቸውና በግድ ታፍነው እንደተወሰዱ በትግራይ ሚዲያዎች ላይ ሲናገሩ ተደምጠዋል። ብቸኛ ፍላጎታቸውም በሰላም ወደ ኦሮሚያ ተመልሰው ቤተሰቦቻቸውን ማግኘት እንደሚፈልጉም ገልጸዋል። አምባገነኑ የአብይ ስርዓት በዚህ ጦርነት ወጣቶችን ብቻ ሳይሆን እድሜያቸው ለጦርነት ያልደረሱ ለጋ ልጆች፣ ነፍሰ ጡሮች፣ በእድሜ የገፉ አዛውንቶችንም እያስገደዱ ወደ ጦርነት መላካቸው